ቆይ አንተ በህይወት የምትሮጠው እድሎችን ፍለጋ ነው ወይስ እድሎች አንተን ፍለጋ እንዲመጡ ታደርጋለህ? ብዙዎቻችን አንድን ነገር ለማግኘት ስንጥር ኃይላችንን እናባክናለን። ሰዎችን እንማጸናለን፣ እንከተላለን፣ እናባረራለን። ውጤቱ ግን ድካም ብቻ ነው። ሮበርት ግሪን ህግ ቁጥር 8ን እንዲህ ያስተምረናል። ሰዎችን ወደ አንተ እንዲመጡ አድርግ፣ ሌላው ሰው ወደ አንተ ሲመጣ አንተ ሁኔታውን ትቆጣጠራለህ፣ እሱ ግን ኃይሉን ያባክናል። ዛሬ የምነግርህ ታሪክ አንድ ታላቅ መሪ እንደ ጥላቶቹን ሳይከተል ወደ እጁ እንዲመጡ እንዳደረገና የዶክተር አብይ አህመድን ዲፕሎማሲ ወጥመድ በሚያስደንቅ ሁኔታ ያሳያል። እስከ መጨረሻው ተከታተል፣ ምክንያቱም ከዛሬ በኋላ አሳዳጅ መሆንን አቁመህ አዳኝ ትሆናለህ። በ19ኛው ክፍለ ዘመን አንቶቫን ቢስማርክ የተባለ የጀርመን መሪ ነበር። ቢስማርክ አንድ ትልቅ ህልም ነበረው፣ ጀርመንን አንድ ማድረግ። ነገር ግን የፈረንሳይ ንጉሥ ናፖሊዮን ሶስተኛ እንቅፋት ሆነበት። ቢስማርክ ፈረንሳይን ሄዶ አልወጋም፣ ይልቁንም ማጥመጃ አዘጋጀ። ቢስማርክ አንድ የቴሌግራም መልእክት በማሻሻል ፈረንሳዮች እንዲቆጡና ራሳቸው ጦርነት እንዲጀምሩ አደረገ። ናፖሊዮን ሶስተኛ በቁጣ ተሞልቶ ወደ ጀርመን ድንበር መጣ። ቢስማርክ ግን በቤቱ ሆኖ ጠበቀው። ናፖሊዮን ኃይልን እያባከነ መጣ። ቢስማርክ ደግሞ ዝግጁ ሆኖ ደመሰሰው። አየህ ወንድም፣ ቢስማርክ ጦርነቱን ያሸነፈው ናፖሊዮንን ወደ ራሱ ሜዳ እንዲመጣ በማድረጉ ነው። ጠላትህ ወደ አንተ ሲመጣ መንገድ ላይ ኃይሉን ይጨርሳል። አንተ ግን ስና ዝግጁ። ይህ ህግ በዶክተር አብይ አህመድ የፖለቲካ ጨዋታ ውስጥ እንዴት እንደሚሰራ ተመልከት። በተለይ በዲፕሎማሲው መስክ ዶክተር አብይ ጥላቶቻቸውን ወይም ተቃዋሚዎቻቸውን ለማግኘት አይሯሯጡም፣ ይልቁንም በማጥመጃ ያስቀምጣሉ። ትልልቅ ፕሮጀክቶችንና የሰላም ጥሪዎችን እንደ ማጥመጃ በመጠቀም ዓለም አቀፍ መሪዎችን፣ ተቃዋሚዎችን ራሳቸውን ወደ አዲስ አበባ እንዲመጡ ያደርጋል። እነሱ ሲመጡ እንግዳ ናቸው፣ ዶክተር አብይ ግን ባለቤት ናቸው። ጠላቶችህ አንተን ለማጥቃት ሲመጡ አንተ ያዘጋጀው ወጥመድ ውስጥ ይገባሉ። ዶክተር አብይ የሚጠቀሙት ጥበብ ይህ ነው። ተቃዋሚህ እንዲቆጣ ወይም ተስፋ እንዲቆርጥ አድርግ። ያኔ እሱ ወደ አንተ ይመጣል። አንዴ ካንተ ሜዳ ከገባ ደግሞ ጨዋታውን የምትመራው አንተ ነህ። ወዳጄ፣ በህይወት ውስጥ ስኬትን አታባርር። ስኬት አንተን እንድትከተል አድርግ። ሰዎችን አትማጸን። አንተን እንዲፈልጉ ሁኔታዎችን አመቻች። ኃይልህ ያለው በማባረር ውስጥ ሳይሆን በመሳብ ውስጥ ነው። ማጥመጃህን አስቀምጥ፣ በትዕግስት ጠብቅ። ከዚያ በመጨረሻው ሰዓት ድልን ተቀዳጅ። እንደ ቢስማርክ ብልህ፣ እንደ ዶክተር አብይ ስልታዊ ሁን። ዛሬ ወስን። ሁኔታዎች እንዲመሩህ ትፈቅዳለህ ወይስ ሁኔታዎችን ወደ አንተ እንዲመጡ ታደርጋለህ? ተነስ። የአሳዳጅነት ዘመን አብቅቷል። አሁንም የአዳኝነቱ ጊዜ ነው። መሪነት ያንተ ነው። ዛሬ ትልቅ ምስጢር ተምረናል። መሮጥ ማሸነፍ አይደለም፣ ሰውን ማሮጥ። መሮጥ ማሸነፍ አይደለም፣ ሰውን ማሮጥ ግን ማሸነፍ ነው። መሮጥ ማሸነፍ አይደለም፣ ሰውን ማሮጥ ግን ማሸነፍ ነው። እናንተስ በህይወታችሁ ሰዎች ወደ እናንተ እንዲመጡ ያደረጋችሁበት ብልሃት አለ ወይስ ሁልጊዜ ሰዎችን በማባረር ትደክማላችሁ? አሳዳኝ ነኝ የሚል ሀበሉ፣ አዳኝ ነኝ የሚል ደግሞ ለበሉ። ምርጫችሁን በኮሜንት አሳውቁት። ምርጥ ኮሜንት ለምትጽፉ ሽልማት አለው። ቪዲዮውን ከወደዳችሁት ላይክ አድርጉት። በሚቀጥለው ቪዲዮ ህግ ቁጥር 9 በተግባር አሸንፍ እንጂ በክርክር አይደለም የሚለውን ወሳኝ ህግ እናያለን። መሪ ሐሳብ ነበርኩ። ስለተከታተላችሁኝ አመሰግናለሁ።